እንዴት ናችሁ? ለምንድን ነው ጊዜው በጣም ሄደብን ነው ሳምንቱ አለፈ ቶሎ እድሜያችን በጣም ከፍ እያለ ነው ቶሎ እየጨመረ ነው ብለን የሚሰማን ስሜት አለ። ልጆች እያለን ግን ከምታስታውሱት ከሆነ አመት በጣም ረጅም ነው የሚሆንብን። ይሄ ለምንድን ነው? ልጆች እያለን አዳዲስ ኤክስፒሪየንሶች ይኖሩናል፣ አዳዲስ ጓደኞችን እንይዛለን፣ አዳዲስ ትምህርቶችን እንማራለን። ብዙ አዲስ የምንላቸው ነገሮች ለአእምሯችን አሉ። ሰው አእምሯችን ትውስታ ላይ የማስቀመጥ በደንብ የመስራት ፕሮዳክቲቭ የመሆን እነዛን ነገሮች ጠቃሚ ናቸው ብሎ የመያዝ ይሄን ሁሉ ነገር ስለሚያደርግ ረጅም ይሆናል ያ ጊዜ ኢምፖርታንት ቫልዩብል ስለሆነ ጠቃሚ ስለሆነ ማለት ነው። አሁን ግን ብዙ ጊዜ የምናደርጋቸው ነገሮች ሩቲን ናቸው፣ የተለመዱ ናቸው አይደለ? ከሰኞ እስከ ዓርብ ወይ ስራችን ሊሆን ይችላል ወይ ትምህርትም ላይ ያለን ሰዎች ሊሆን ይችላል። ኤኒቲንግ የሆነ ሩቲን ውስጥ ገብተን እሱን ሩቲን ነው የምንደጋግመው። ለዛ ነው ሳምንቱ ቶሎ ሄደብን አመቱ ሄደ ብለን የምናስበው። ሩቲኑ አእምሯችን እንደ ኢምፖርታንት አድርጎ አይቆጥረውም። ሁሌ ስለሆነ የምታደርጉት አውቶ ፓይለት ውስጥ ነው የሚሆነው። አስተውሎ የሆነ ነገር ለማድረግ አእምሯቸው አይጨነቅም። ስለዚህ ትውስታ ላይ የማስቀመጥ ጠቃሚ ነው ብሎ የመስራት እሱ ላይ እንደዚህ ነገሮች ስለሚቀንሱ አጭር ይሆንብናል ያ ጊዜ ጠቃሚ አድርጎ ስለማያስደው። ሶ ለዛ ነው ሁላችንም ጋር ያለ ይመስለኛል። ይሄም ጋር አለ ይሄ ነገር በቃ ቶሎ ሄደብን፣ ጊዜው ሄደ፣ አመቱ ሄደ፣ እድሜያችን ጨመረ ምናምን እንላለን። ሶ ለዛ ነው። ሶ እንደዚህ አይነት ስሜት የሚሰማችሁ ከሆነ አዳዲስ ነገር ለማድረግ ሞክሩ። አይኖ ሩቲን ነው፣ ስራ ነው። እሱ እንዳለ ሆኖ አዲስ ስኪሎችን ለማድረግ አዲስ ትምህርቶችን አዲስ ነገር ለማወቅ መሞከር። አዳዲስ ነገር በምትጨምሩበት ጊዜ አእምሯችሁ ቫልዩብል ነው፣ ኢምፖርታንት ነው፣ ነገር ጠቃሚ ነው በማለት በመያዝ እነሱን ነገር ስለሚያልፍ ጊዜውም በዛው ልክ የተጠቀማችሁበት እንዲሆንና እንዲመስላችሁ ያደርጋል። አይ ሆፕ ኢት ሄልፕስ። ቴንክ ዩ ባይ